አንድ ሰው ለአንድ ቁራጭ ዳቦ ስርቆት ብቻ የ20 ዓመት ሙሉ እስራት ተፈረደበት። እስረኛው በየቀኑ በውሃ ውስጥ ታሚና ከባድ የጉልበት ስራዎችን እየሰራ ነበር። በመጨረሻም ቅጣቱን ጨርሶ የሚለቀቅበት ቀን ደረሰ። ሆኖም የወህኒ ቤቱ ጠባቂ በነፃ እንዲሄድ አልፈቀደም ነበር። ይልቁንም በመቶዎች የሚቆጠር ፓውንድ የሚመዝን የሰንደቅ ዓላማ ምሰሶ ለብቻው እንዲሸከም የማይቻል የሚመስል ከባድ ትዕዛዝ ሰጠው። ሰውየው ያለውን ኃይል ሁሉ አሟጦ በመጠቀም በታምር ምሰሶውን ተሸክሞ በጠባቂው ፊት አቀረበ። ጠባቂውም የመልቀቂያ ወረቀቱን ከመስጠት ውጭ ሌላ አማራጭ አልነበረውም ነበር። ነገር ግን ሰውየው በወረቀቱ ላይ አንድ የሚያስደነግጥ ነገር ተመለከተ። ወረቀቱ እሱ አደገኛ ሰው እንደሆነ ይገልጻል። መልቀቂያ የተባለውም ነገር በእርግጥ በገደብ መፈታት ነበር። እውነተኛው ነፃነት እንዳላገኘ ሁሉ በየሳምንቱ ፖሊስ ጣቢያ እየሄደ ሪፖርት ማድረግ ነበረበት። እዚህ ሰው ስም ጃክ ይባላል። ያንን ዳቦ የሰረቀው ለተራበው የወንድሙ ልጅ ለማድረስ ነበር። መጀመሪያ የተፈረደበት 5 ዓመት ቢሆንም በተደጋጋሚ ለመምለጥ በመሞከሩ ቅጣቱ ወደ 20 ዓመት አድጎበታል። አሁን ከእስር ቤት ቢወጣም በወረቀቱ ላይ ያለው አደገኛ የሚለው ቃል በሄደበት ሁሉ መድሎ እንዲደርስበት አደረገው። ስራ ፍለጋ በሚሄድበት ቦታ ሁሉ ማንም ሊቀጥረው አልፈለገም ነበር። በጎዳና ላይ ሲራመድ ልጆቹ ያፌዙበትና ያንገላቱት ነበር። አንድ ቀን ምሽት ወደ አንድ ማረፊያ ቤት ሄዶ ባለቤቱን በጋጣ ውስጥ እንኳን ቢሆን እንዲያሳድረው ለመነው። ነገር ግን ባለቤቱ ቦታውን ያቆሽሸዋል በሚል ፍርሃት አባረረው። በብርድና በራብ ተቆራምዶ የሚሄድበት ቢጠፋም በመጨረሻ በአንድ ቤተክርስቲያን ደጃፍ ላይ ተኛ። ገና እንቅልፍ እንደወሰደው አንድ ቄስ ቀስቅሰው አስገቡት። ትኩስ ምግብና ንጹህ መኝታም ሰጡት። ሆኖም በዚህ ጊዜ እሱ በብዙ መከራ ውስጥ ስላለፈ በዚህ ዓለም ላይ ደግ ሰው አለ ብሎ ማመን አቁሞ ነበር። በዚያው ሌሊት ጃክ በቄስ ቤት ውስጥ በንጹህ አልጋ ላይ ቢተኛም እንቅልፍ ሊወስደው አልቻለም። በአእምሮ ውስጥ የሚመላለሰው የቄሱ ደግነት ሳይሆን በጠረጴዛው ላይ ያያቸው የብር የራት ዕቃዎች ነበሩ። እነዚህም ብር ሳህኖች ብሸጣቸው ለብዙ ዓመታት በሰላም መኖር ይችላል የሚል ሐሳብ መጣበት።